ቀስ ጅጅጋ ነው የተናገርኩኝ። ጅጅጋ ነው። ይሄን ይመስላል። ቀስ ብለን እየሄድን ነው። በጣም እየሮጠ ነው። እዮብ ግን ማኛ ፍቃድ የለውም። ዝም ብሎ ነው እየነዳ ያለው። አረ በእንደዚህ እየተሄደ የተሮጠ ነው። አሁን ቅጣት አለው ስለተባለን ይሄው የመጀመሪያ ነው በኮሪደር ልማት ስንነዳ። ወይኔ ጅጅጋ ይሄ ቤተክርስቲያን አንተ አየሁ አይደል? ሁሉም መኪና ቀስ ብሎ ነው የሚሄደው። ከዛ እዚህ ጋር ደግሞ ሰው መሻገር ያለ አይደል? ትቆማለህ። ከዛ ቀስ ብለህ ትሄዳለህ። ትራፊካችንም መጣ። ሰላም ብለን አለፍን። እናመሰግናለን። እችን ጅጅጋ እንግዲህ ዋናዋን መንገድ እያቋረጥን ዋና አብይ 4 ኪሎ ጋር እንደሰራው የመስታወቷም የተሰራች ነው። የመስታወት መሻገሪያዋ እቺትና አሁን እቺ የምናያት መስታወት ይደረግባትና እሷነች የመስታወት መሻገሪያዋ ነች። እቺ ፈረስ የነበረበት እዚህ ጋር ነው። እዚህ አደባባይ ያለ መብራት የተገጠመበት ጋር ነው ፈረስ የነበረ። እዚህ ጋር ፓርኪንግ ማድረግ ጀምረዋል። ግን ፓርኪንግ ኤሪያ ቦታ ሰጥቶ እንዳለ አዲስ መኪና ብቻ አሮጌ የለም እዚህ ነው ወይስ አፕዴት ማድረግ አለብን? የክፍለ ሀገር ኖረን እኮ በእናትህ ገጠር ኖረን መሀል ከተማ የእኛ ግን አዋራ የለም እንደ አንድ ጊዜ ከየት ነው ብላኛል። የም ፈረሱ ያው እዛ ላይ ተደረገበታል። ወደ ፊት ለፊት ነው ቀጥታ ስለሆነ የመሃሉን እንያዝ። ወደ ቆን ይሄን የመሃሉን ቀጥታ ቴንክ ዩ ባጃጅ ዞር በይ እስኪ መንገድ አስጊ ዳይት በርቶልናል። በእናትሽ ባጃጅ ማባረር ነው። ባጃጅ ነው ባጃጅ ሲጀመር ይሄ ፕሮብሌም ባጃጅ አይ መንገድ ላይ ፓርኪንግ መከልከል አለበት። አባት ያብላክ አይ ያዛርገው አስር ያለ እንግዲህ መኪና ምናምን ስለሚያጋጥም ፍሬድ ምናምን ከቀጡን ዛት ወይ አዙ እዚህ ጋር ነበር ፈራሱ። በቃ አለፈ። ማን ያደ ሞጫው ነው? ሞጫው ጋር ምን እናደርጋለን? እና አልጋሽው አሳዩኛ። አልጋ እዚህ ጋር እንትን አንልም የኮ ነገረኛ እንዴ። እኔ አንድ ቀን ነው እዚህ የመጣሁት። መኪና ታዲያ የት ነው መኪና? በቃ እኮ ማሰብ ያለበት ለሱ ነው እኮ ለመኪናው ነው ታዲያ። እኔ አሁን እኮ ለመኪናው እና እንትን ቤት ያለ ምንድን ነው ስሙ? ታውቃለህ ታዲያ የመኪና ማስገቢያ አለ። ቢያንስ መሀል ከተማ ላይ ማለት ነው። ትላልቅ ቦታ አይኖራቸውም። ለኛ የሚሆን የለም፣ ዋጋ ውድ ነው። ታዲያ የት ነው? ዝም ብለን ወደፊት ሄድ ብለን እናያለና መቼም እዚህ ጋር ቆመን አንጠይቅም አይደል? የሆነ ክፍት ቦታ እንፈልግ። ሚካኤል በዚህ ሳይድ ነው ማለት ነው።